ሁሉ ጊዜ ለውጥ ሐሳብ ጥሩ እንዲያሸንፍ መጥፎ እንዲያሸንፍ የሚያደርገው አንድ አያት ለልጃቸው እንዳሉት በውስጣችን የሚታገሉ አንድ ክፉ ርኩስ የሆነ አውሬና አንድ ደግሞ መልካም የሆነ ደግ ደግሞ ሌላ አለ እና እነሱ ላይ ይታገላሉ ሲሉት ታዲያ መጨረሻ ላይ ማን ያሸንፋል ሲላቸው ብዙ ያበላው ሁሉ ጊዜ በሶሳይቲ ውስጥ ብዙ ሐሳቦችን የበላው የለውጥ ዓለም ላይ አንድም ሰው ስኬታማ እንድትሆን አይፈልግም። ለምን እናትና አባት፣ ሚስት፣ ልጅ፣ ቄስ፣ ሼክ፣ ፓስተሮች አይሆኑም? ካንተ ስኬት በላይ የራሳቸውን ስኬት ይፈልጉታል። ብሮ ገንዘቡን ይፈልጉታል። ጥሩ ቤተሰብ መስረትን ይፈልጉታል። ይሄ ችግር አይደለም። ለብዙ ዘመን በሰዎች ደም ውስጥ ዲኤንኤያችን ውስጥ ያለ ራስ ወዳድነታችን ነው። ችግሩ አንተ ሰዎች ላንተ ስኬት እንዲሰሩ መጠበቅ ነው። ገና ይገልሃል። ይሄ አስተሳሰብ በቆም ይቀብረሃል። ልብን ከሰበረው በላይ ይሰብረዋል። ምነው የምትፈልገው ብሮ? ምነው የምትፈልገው ነገር? የምትፈልገውን ነገር ራስ ማሳካት ትችላለህ። አምላክ አብሮ አለ። የፈለከውን ስኬት ፍጠረው። ታገል። ኃላፊነቱን ራስ ላይ አስቀምጥና ልብን አርክተ ስኬትን ፈጥረ የሰዎች ስኬት ጫፍ አለው። አንዱ ችግር ነው፣ አንዱ እድል ነው። ባለፈውም ተናግሬያለሁ። ለውጥ ሲመጣ ወይ እድል ሆኖ ነው ወይ ደግሞ ችግር ሆኖ ነው። ብዙ ጊዜ ችግር የሆነውን የለውጥ ሁኔታ እድል አድርገው የሚሄዱ ሰዎች አሉ። እድል ሆኖ የመጣውን ደግሞ የለውጥ ሁኔታ ወደ ችግርነት የመቀየር ሆቢው ችሎታው ዝንባሌውም ያላቸው ሰዎች አሉ። ኤኒቲንግ። ስለዚህ ምንድነው እሱ የሚወስነው ታዲያ? ይሄንን ችግሩን ወደ እድሉን እድል እንደሆነ እንዲቀር የሚያደርገው ሐሳብ። እድልና ችግር በራሳቸው ምንም የሚፈጥሩት ነገር የለም። ትጉባል። ግን ቤት በምትለው ሚስቱ በጣም ይቀናል አልፎ አልፎ። እሱ እየሰራ እየለፋ እሷ ቤት ቁጭ ብላ ልጆቹን ትምህርት የከላከች በኋላ ሲደርስ በቃ እኔ ለፍቼ እያለ ሁሌ ይሄ ምሬት ብሶበት አንድ ቀን ጸሎት አደረሰ ወደ ጊዜ እኔ መሮኛል፣ ከፈለክ ጾታችንን ለዋውጥልንና ትየው እኔ የማልፍበትን ነገር ብሎ ጸሎት አድርሶ ወደ መኝታ ሄደ። ሌሊት እንቅልፍ እንደያዛቸው ሁለቱም እግዚአብሔር መጣና ጾታቸውን ለዋወጡ። ከዛ እሱ ምን ያህል ደስ እንዳለው መቼም መገመት ትችላላችሁ። በዚህ መሃል ከፍተኛ የፍቅር ምሽት ሆኖ እሷም ለካ አልከፋትም ነገሩ። በኋላ ጠዋት ተነስታ ኮቷን ሱዳ አድርጋ በል ወደ ስራ መሄዴ ነው በይ ማለት ተብሎ ልጆቹን ቁርሱን በልቶ አዲሱ ባል ከዛ ልክ እንደ ልጆቹ መንጫጫት ጀመሩ። እቃው አልታጠበም። ስልክ ተደወለ ከሆነ ቦታ። ያን ሁሉ ልጆቹን አርፍዶ አድርሶ ተመልሶ ምንም ነገር ሳይጨርስ መሮት ከስራ ስትመጣ ምንም አልተሰራ። ልጆቹንም ረስቷቸዋል። ምክንያቱም አምጥቶ አያውቅም። በኋላ ትልቅ ነገር ሆኖ ተረዳርተው እና ተነጋግረው በጣም እንዲህ አልመሰለኝም ነበር በጣም ይቅርታ ብሎ ማታ ነገሩ እንዲለወጥ ጸሎት ሊያደርስ በቃ ትንሽ ቆይት ብዬ እመጣለሁ ብሎ ጸሎት ማድረስ ጀመረ። ጸሎትህን እመልስልሃለሁ፣ ማታ ግን ያደረጋችሁት ነገር እርግዝና ስለፈጠረ እንዲቆጣጠሩት ካደረግሽው ይገሉሻል። አንቺ እንዴት ነው በአንቺ የምትደሰችው? እንዴት ነው በራስሽ ነፃነት የምታመጪው? እንዴት ነው በልብሽ መለወጥ የምትዳደሽው? በሁሉም ሰዓትና ቦታ ሰው ደወለ አልደወለ ገንዘብ ኖረ አልኖረ በአምላክ መንፈስ የምትደሰችው። ያንን ነገር ካላወቅሽ የዚህ ዓለም ሰዎች ይገሉሻል፣ በቡጥ ይሉሻል፣ ይሰርሙሻል፣ ይዋሹሻል፣ ያስጨንቁሻል። ከራስሽ ጋር ታሪክ ራስ ልክ እንደምንተነፍሰው አየር በውስጡም የምንኖር ነው፣ በውስጣችንም የሚኖር ነው። ከውስጥ ብዙ ለውጥ እየተካሄደ ነው፣ ከውጭም ብዙ ለውጥ አለ። ስለዚህ ለውጥን መውደድ ያስፈልጋል። ታዲያ ምንድነው የኛ ድርሻ ብለን ብናስብ በለውጥ ውስጥ የሚኖረንን ሮል ሚና እንወስናለን እንጂ ለውጦች ላይ ብዙ ያለን ሌላ። ለውጥ በሚሆንበት ጊዜ በግላችንም በማህበረሰብም በቤተሰብ ውስጥም የለውጥ ጸረ ለውጥ መሆን ለውጥን ልንቃወም እንችላለን።
አንታይ ቼንጅ አቋም ልንወስድ እንችላለን። ወይም ደግሞ ለውጥን ሲመጣ ሰየው ብለን የለውጥ ሐዋርያ እንደሚባለው ለውጥ መር ለውጥን ኬተር ልናሸረግድ ለለውጥ እንችላለን። ኦፍ ኮርስ ለውጥ ሁሉ ጥሩ አይደለም፣ በኋላ እናየዋለን። በዛ መሃል ግን ብዙ የሚባለው ምንድነው ምንም አይነት ለውጥ ቢመጣ በዚህ በኩል 1-2% ወይም 5% ይቃወማል። በግልም የሆነ ፓርታችን ያንን ለውጥ እምቢ ይላል። በግል ስትወስዱ፣ በግሩፕ ስትወስዱ ደግሞ የሆኑ ሰዎች በዚህ በኩል ይሆናሉ። በሌላ በኩል ደግሞ ለውጥ ሲመጣ ምንም አይነት ለውጥ ሲመጣ ደግሞ ያንን የሚያራምድ የሚፈልግ ሰው ወይም ደግሞ አንዳንድ ጊዜ በራሳችን ላይ የምናመጣው መዘዝ ለውጥ በራሳችን ላይ እንኳን እኮ አለ። ልክ እንዳልሆነ እያወቅን የሆነ የምንጎተጉተው ለውጥ የለም አለ እኮ አይደል? አለ። ስለዚህ ለውጥ ላይ ሁለት ጫፍ አለ። ለውጡን ፋይት የሚያደርጉት እነዚህ ማይኖሪቲ ወይም አናሳ የሆኑት ናቸው። በዛ መሃል ለውጥ መምራትና መስራት የማይፈልጉ ለውጥ ካለ ቶሎ የሚሳፈሩ ሰዎች ደግሞ አሉ። 20% ይሏቸዋል። ለውጥ ደግሞ ሲመጣ ሁሉ ጊዜ በር መዝጋት የሚወዱ አይቃወሙም። ማፋወተው የሆነ ትንሽ ነገር ጣል አድርገው ማደናቀፍ፣ ይሄ ነገር ይታሰብበት፣ ይመርመር፣ ይጠርጠር፣ ይበርበር የሚባል የተቃዋሚ አጃቢዎች አሉ። ይሄ የህይወት ህግ ነው። ግን የሚገርማችሁ ነገር እነዚህ ሁሉ ተደምረው ሌላውን አይበልጡ። መሀል ላይ ደግሞ ክምር የሆነ እንትን አለ። ምንድን ማስ ይባላል። በሳይለንት ማስ እንዲህ ይላል። የሚገርማችሁ ነገር በለውጥ ህግ 2% አሸናፊ የመጀመሪያውን የራሱን 20% አሸንፎ ለክሪቲካል ማስ የሚባለውን የፈጠረ ለውጡን 50%ን በነፃ ይወስዳል። ይሄ በግላችንም ነው። የተለያየ ነገር ውስጣችን ኮንፍሊክት ሲፈጠር በለውጥ የምንፈልገውን ለውጥ በእውቀት ከሞላ ነው ያኛው ለውጥ ያሸንፋል። ላንን እውቀት ግን ካልሞላ ነው፣ በኢግኖራንስ ከሞላ ነው፣ በባያስ ከሞላ ነው፣ በተለያየ ነገሮች ከሞላ ነው ደግሞ ኔጌቲቭ ቼንጅ ብዙ ዘመን ችግሩን ቀረፍሽው ነው ሌላ የጭንቀት ችግር ፈጠርሽ። ከዛ ይልቅ ችግሩን ለማሸነፍ ምንድነው ማድረግ ያለብሽ? የኔ እህት አይንሽ ምን ማየት አለበት? እጅሽ ምን መንካት አለበት? የት ቦታ መሄድ አለብሽ? በዙሪያሽ ኢንተርኔት ላይ አንቺ የገጠመሽን አይነት ችግር ገጥመው ያሸነፉ ሰዎች ካሉ ጠይቂያቸው። እንዴት ነው የሚያስቡት? እንዴት ነው የሚያምኑት? ምንድነው የሚያደርጉት? ምንድነው የተማሩት? ምንድነው እነሱ የገባቸው አንቺ ያልገባሽ ነገር? የኔ እህት ተማሪ፣ በተለይ ዛሬ ውስጥ አሁን ላይ ምን ማድረግ እንዳለብሽ አስቢ። ትልቅ ሳይሆን ትንሿን እነዚህ 3 ነገሮችን ከተረዳችሁ ህይወት ላይ ታሸንፋላችሁ። አንድ ራሳችሁን ይወቁ። እኔ ማን ነኝ ብላችሁ ጠይቁ። የውስጥ ሰላም፣ ደስታ፣ ፍቅር፣ የውጭ ስኬት ከፈለጋችሁ ሀሳብ፣ ስሜት፣ ሰውነት፣ መንፈሳችሁ እንዴት እንደሚሰራ መረዳት መቻል አለባችሁ። 2 ነገሮች የሚሰሩበትን ፕሪንሲፕል ፈልጋችሁ አሉ። ገንዘብ ከፈለጋችሁ ገንዘብ እንዴት እንደሚሰራ እወቁ። ሰዎች ጋር መግባባት ከፈለጋችሁ ሰዎች እንዴት እንደሚሰሩ እወቁ። ስልጣን ከፈለጋችሁ፣ እውቀት ከፈለጋችሁ፣ አምላክ ከፈለጋችሁ፣ ጤና ከፈለጋችሁ፣ ትዳር ከፈለጋችሁ እነዚህ ነገሮች የሚሰሩበት አምላክ ፈጠራቸው። ፕሪንሲፕል መኖር አብጋ አሳዳችሁ እነሱን በማወቅ የፈለጋችሁት ነገር ከእጃችሁ አስገቡ። 3 አሁን ላይ መኖርን ገንዘባችሁ አድርጉ። ትናንትና ያልፏል፣ ታሪክ ነው፣ ግን አልመጣም፣ ቅዠት ነው። አሁን አምላክ ከፊት ለፊታችሁ ያስቀመጠው ጊዜ ውስጥ የምትወዱትን ነገር በፍቅር በእንክብካቤ በዙሪያችሁ ካሉ ሰዎች ጋር አድርጎ ስኬት እናንተ